ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁልኝ? ከኔ ጋር ለሁላችሁ አልሐምዱሊላህ። ውዶችዬ ዛሬ ይዤላችሁ የመጣሁት የሙሰጋ አሰራር ነው። በጣም ቀላል ነው። በኮድራ ነው የሚሰራው። እስከ መጨረሻ ተከታተሉን። የሚያስፈልጉን ግብአት ትንሽ በደቃቁ የተከተፈ ሽንኩርት ያስፈልገናል። እኔ ነጭ ሽንኩርት ፓውደሩ ስላለኝ አልተጠቀምኩም። እናንተ ግን መጠቀም ትችላላችሁ። ሽንኩርታችንን በዘይት እንጠብሳለን ማለት ነው ውዶቼ። ማንኛውም ምግብ ስንሰራ እንደምናቁላላው እናቁላላለን። ከዛን በትንንሹ የተከተፈ ስዱድ ድጃጅ አለኝ። ስዱድ ድጃጅ ለማታውቁት የዶሮ ስጋ ነው። በአረብኛ ስዱድ ድጃጅ ይባላል። እሱን ጨምሬያለሁ። ያው በቪዲዮ ላይ እንደምትመለከቱት በመካከለኛው መቆረጥ አለበት። ትልልቅ እንዳይሆን ትንንሽ እንዳይሆንባችሁ ወደቼ እንደዚህ እያደረግን እናበስላለን። ችግር የለውም። ውሃ ባላ ላይ ስለሚያወጣ እንደዚህ እያበሰልን እንቆያለን። እንዳይቃጠልባችሁ እያገላበጣችሁ የቹዶቼ እንዳልኳችሁ ትንሽ መብሰል ሲጀምር ውሃ እያወጣ ነው። በዛን ጊዜ ቅመም ነው ያለኝ። እናንተ ቤታችሁ ውስጥ ያለው ቅመም መጠቀም ትችላላችሁ። እንዳልኳችሁ ፓውደሩ ዱቄቱ ማለት ነው። ሽንኩርት አለኝ፣ ነጭ ሽንኩርት ማለት ነው። የተለያየ ቅመሞች አለኝ። ክኖር አለኝ፣ በርበሬ ትንሽ ጨምሬያለሁ። ከሞን ከዚባሮ ፓውደር እንዶች ባራት እኔ ቤት ውስጥ ያለው የተጠቀምኩት። እናንተ 2-3ም ቅመም ካላችሁ መጠቀም ትችላላችሁ። ችግር የለውም። ለቹዶቼ ከቅመሙ በኋላ ውሃ ጨምራለሁ። ውሃ ጨምሬ አብስላለሁ። ወዶቼ ውሃ ሲመጣልኝ መብሰሉ እናረጋግጣለን። አያችሁ አይደል? ቪዲዮ ለማሳጠር ሁሉን አልቀረጽኩትም። ያው እንደምታዩት በስሎልኛል፣ ደርሷል። እናንተ ጨው ሁሉ ነገር ቀመሱ። ከዛ እንድች እዚህ ጋር ደግሞ በድጋሚ ኩድራስ እንዳልኳችሁ እሱ ነው የምንጠብሰው። እዚህ ጋር ብድንጃጅ ነው በትዝቹ በየሽታ በዚህ ሳይዝ ቆራርጬ ሁሉንም አትክልቶች በዚህ ሳይዝ ቆራርጬ ጠብሰዋለሁ ማለት ነው በዘይት። እንደዚህ ከለር ሲሆንልን ይበቃዋል፣ አወጣዋለሁ። ድንቼንም በዚህ መልኩ እጠብሳለሁ። የቪዲዮ ላለማስረዘም ነው። ካሮትም ተጠቅሜ ያለው የአበባ ጎመን ነው። ይሄ ደግሞ እሱንም በዚህ መልኩ አበስለዋለሁ። ማንኛውንም ኩድራ መጠቀም ትችላላችሁ፣ አትክልት ማለት ነው። ኩድራ ለማታውቁት ከዛን እዚህ ጋር ስጋዬን ጭስጭስ እንዲል ስለመፈልግ ከሰል አርግቼ እሱ ላይ ዘይቱን አርግቼ እሸፍነዋለሁ ማለት ነው። እናንተ ባለመጠቀም ትችላላችሁ። እኔ በጣም ነው የምወደው ጭስጭስ ሲል፣ ሁሉም ቤተሰቡ እንዳለ ይወዱታል ማለት ነው። እነዚህ ጋር ደግሞ እንዳልኳችሁ ይሄው ኩድራዬን አዘጋጅቻለሁ። ያው ካሮት፣ ድንች፣ ብድንጃልና አበባ ጎመን ነው። ሁሉንም ጠብሼ በዚህ መልኩ እንደምታዩት አዘጋጅቻለሁ ማለት ነው። እናንተ ከዚህ ሌላም ፍልፍል ባህረት መጠቀም ትችላላችሁ፣ ኩሳ መጠቀም ትችላላችሁ። ብዙ አይነት አትክልቶች አሉ፣ መጠቀም ትችላላችሁ። ያው የሚሰራው ሙሰጋ በአትክልትና በዶሮ ነው። ወንዶቼ ያው እዚህ ጋርም ደግሞ በሳኔ ላይ ልክቸዋለሁ። በቃ ዶሮውን ጭስጭስ አስደርጌው ሳል ላይ አርግቻለሁ። በጣም የሚጣፍጠው ጭስጭስ ሲል ማለት ነው ውዶቼ። ከዛ መስሪያችንን እናዘጋጃለን። እኔ ሲኒያ ነው ያዘጋጀሁት። ኩድራዎችን እጨምራለሁ። ሁሉንም ነው የሚጨምረው። እናንተ እንደ ቤተሰቦቻችሁ ብዛት ነው። ለኔ ለቤተሰቦቼ ይሄ በቃኛል። አንድ ላይ ሚክስ አረገውና ያችሁት በዚህ መልኩ አደረኩኝ። በኋላ ዶሮውን ነው የምጨምረው፣ የቀደሙ ዶሮውን እሱንም አንድ ላይ ጨምረዋለሁ። አንድ ላይ እናዋህዳለን። እንዳልኳችሁ ሙሰጋ በሩዝም በኩብስም ይበላል ማለት ነው። የአረቦች በጣም ነው የሚወዱ። በነገራችን ላይ ምሳሌም መብላት ይቻላል። የው ዘይት ነክ ስለሆነ እራት ላይ አይመከርም፣ ግን ምሳሌ አሪፍ ነው። እዚህ ጋር ሶስ ነው ማዘጋጀው። ግሽጣ ነው፣ ማይኒዝ እና ጅብን ክራፍት ነው የምጠቀመው። ጅብን ቦቅ አለ፣ እኔ ጅብን ቦቅ ነው። ጅብን ክራፍትም አለ፣ የፈለጋችሁት መጠቀም ትችላላችሁ። ሶስቱን አንድ ላይ ማዋህደው። እዚህ ጋር አንድ ግሽጣ ተጠቅሜ ያለው 4 የሾርባ ማንኪያ ከጅብንና ከማይኒዝ ወስጃለሁ። አንድ ላይ በደንብ አዋህዳለሁ። እዚህ ጋር ጨው ጨምራለሁ። ጨው ስለሚያንስ ክሬሞቹ ላይ ጨው ያንሰዋል። ከዛም ትንሽዬ ውሃ ቀጠን እንዲልልኝ እንጨምራለሁ።
አንድ ላይ በደንብ እናዋህዳለን። በመቀጠል እኔ የኢትዮጵያ በርበሬ የተጠቀምኩት ስላለኝ ነው። እናንተ ኢትዮጵያ በርበሬ ከሌላችሁ እኔ ስፓይሲ እንዲሆንልኝ ነው። ካልፈለጋችሁ አለመጠቀም ትችላላችሁ። አስፈላጊ ከሆነንም ብላክ ፔፐርን መጠቀም ትችላላችሁ። ዶቼ ግዴታ አይደለም። እኔ ስለምፈልግ ነው የተጠቀምኩት። ያው አያችሁት አይደለ? በዚህ መልኩ ከጠንስ ሲሆን ይበቃዋል። ከዛን ያዘጋጀ ነው ደጃጃችን ላይ እና ኩድራችን ላይ እናሰንሰዋለን ማለት ነው። ልክ በሸመን እንደሚሰራው ማለት ነው። መኮረኒ በሸመን እንደሚሰራው በዚህ መልኩ ሁሉንም እናደርሳለን። ለመቀጠል ሙዘሬላ ነው የምንጠቀመው። ቺዝ የሙዘሬላ ቺዝ የቪዛ ማለት ነው። እሱን አነሰንስበታለሁ። ከሌለም አለመጠቀም ትችላላችሁ፣ ግዴታ አይደለም ውዶቼ። በመቀጠል ቀጥታ ወደ ፍርን ነው የምንወስደው። ከስርና ከላይ እናበስላለን። እናንተ በቤታችሁ ውስጥ ባለው የፍርን ደረጃው ነው የምታበስሉት። እኔ በ350 ላይ ነው የማበስለው ውዶች። እንደምታዩት ከላይም እየበሰለ ነው። በጣም ነው የሚጣፍጠው። በነገራችን ላይ ጀርቦት ቀመሱት ነው የምለው። አያችሁታ በሰለ አወጣው። ይኸውላችሁ እንደምታዩት እንዴት እንደሚያምር በጣም ነው የሚጣፍጠው። እኔ በሮዝ ነው ዛሬ ያዘጋጀሁት። እናንተ እንዳልኳችሁ በኩብስም መብላት ትችላላችሁ ማለት ነው ውዶቼ። በጣም ጠዋይና ወይምቦ እንደዚህችሁ መመገብ ትችላላችሁ ያለ አንዳች ነገር በአታክልት ብቻ ማለት ነው። ሰላጣ ከጎኑ ከትፋችሁ። እኔ ግን ዛሬ ሰላጣ ሩዝና ሙሰጋውና አንድ ላይ የተጠቀምኩት ማለት ነው ውዶቼ። ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካለ በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዳዲስ ቪዲዮ ስለቅን ይደርሳችሁ የደወል ምልክቷን ተጫኑ ውዶቼ። የዛሬ ምግብ ሙሰጋዬ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ቻው።